الآن، وأن هذا الجيش باغي وإن قال ይሄ ወታደር የአብዱልፈታህ አልቡርሃን ድንበር ተላላፊ ነው፣ ጋጠ ወጥ ነው፣ ሰላም እምቢ ብሏል። على نظام مدني የተገለበጠው ወይም ግልበጣ የፈጸመው በሲቪል በሆነ መንግስት ላይ ነው፣ ወታደር ላይ ሳይሆን ማለት ነው። ስለዚህ እኛ ላይ ተገልብጦ የስልጣን ግልበጣ ከፈጸመ በኋላ እንደገና ደግሞ ጦርነቱን የጀመረው ይህ የአልቡርሃን ወታደር ስለሆነ እሱ ነው ሊጠየቅ የሚገባው ይላሉ አባታችን። ሌላ ከሳውዲ ጋር ተያይዞ በሱዳን ላይ ባለ የፖለቲካ ጉዳይ ምን ይባላል የሚለውን አብረን እዚህ ጋር ደግሞ እንደዚሁ ከአህመድ ጣሃ ጋር አብረን እንቆያለን። ኦኬ ወንድሞች እህቶች ሼር እያደረግን موقف السعودي الذي لربما البعض يقول أنه تغير في ضوء البيان الخارجية السعودية بالأمس بخصوص السودان. تفضل السيد سالم. የሱዳን አቋም ላይ በሳውዲ በኩል ተቀይሯል ማለት የሳውዲ አቋም በሱዳን ላይ በውጭ ጉዳይ ሚኒስትሩ በተጠቀሱት አንዳንድ አካሄዶች የአስተሳሰብ ለውጥ እንዳለ ነው የሚታየው ይላል እና እንደ ሳውዲ ምን ትላለህ? أجدد ترحيبي في حضرتك أستاذ أحمد وفي السيدات والسادة المشاهدين وفي سعادة الزميل الضيف من الطرف الآخر. أتمنى أن تكون تسمعني هذه المرة بشكل جيد. أوكي ሁላችሁንም ሰላም ካለ በኋላ ግን ጊዜ ሰተህ እንድትሰማኝ እፈልጋለሁ። تفضل. هناك قراءات حقيقة يعني بعد البيان السعودي الأخير، لكن لعل ما أسميته أنا في مداخلتي اللي قبل قليل بالقراءة الغائبة، وهي أن الموقف السعودي بالحقيقة لم يتغير. ليس በመጀመሪያ የሳውዲ አቋም አንተ በተከስከው መልኩ የተለወጠ የተቀየረ አይደለም፣ የነበረና አሁንም ያለ ነው። فيه جديد الموقف السعودي منذ أول لقاء في جدة في شهر 5 2000 የሳውዲ አቋም እንግዲህ እኛ አሁን ይሄ ሰውዬ ከሆነ እውነተኛ ሳውዲ ሐሳቧን ቀይራ ከሆነ እሰየው፣ አሁን ወደ ትክክለኛው ትራክ መታለች ማለት ነው። መጀመሪያ ምናልባትም የግብፁ መንግስት ያሳሳታቸው ሊሆን ይችላል ብዬ ነው ማለት ወደ አልቡርሃን አዘም ብለው ማነው ስሙ ሐሚቲ እንዲያረጋል ብለው የውሸት ነገር አድርገው ነገሯቸው ወደ ሐሚቲ ሄደው ሊሆን ይችላል ብዬ ነው ማምነው። አሁን ግን በትክክል በግልጽ ወይም ደግሞ መጀመሪያ አቋማቸው እሱ እንደሚለው ነው። ሳውዲዎቹ አቋማቸው ይሄ ነው። ስለ ሳውዲዎቹ አቋም ግን ሲነግሩን የነበሩት የግብፁ ጋዜጠኞች ነበሩ። ስለዚህ የግብፁ ጋዜጠኞች ከኛ ጋር ናቸው፣ ግብፅና ሳውዲ አንድ አይነት አቋም ነው ያላት፣ ኢማራት ለብቻዋ ነው ሌላ አቋም ነው ያላት፣ ከኢትዮጵያ ጋር ሆነው ሐሚቲን ነው የሚደግፉት ምናምን የሚል በጣም ያልሆነ ትርክት ያበዙ ነበር። ስለዚህ አሁን የሚገባኝ የሳውዲ በፊትም ትክክለኛው ይሄ ልክ አሁን የሚጠራልን አቋም ነው። ሁለቱም እንዲዋጉ እና ህዝብ እንዲያልቅ አንፈልግም። 23 يعني بعد اندلاع الحرب بأسابيع قليلة كان هو نفس الموقف اليوم الذي يدين أي ضرر بالمدنيين، أي ضرر بمنع دخول المساعدات، أي استهداف للمدنيين. ስለዚህ ማንኛውም ሲቪል ህዝቡን ወይም ኖርማል ህዝቡን ታርጌት ያደረጉ ማንኛውም ግድያዎችን አንደግፍም፣ ህዝብ ማሰደድ የሚለውንም አንደግፍም። በአጠቃላይ ሰዎች ወደ ሰላም እንዲመጡ ነው እኛ የምንፈልገው። منع تهجير المواطنين بمعنى نعم حزب እንዳይሰደድ ማለት كل الاشياء التي كان يتحدث عنها الموقف السعودي بدات للاسف في الفتره الاخيره وخاصه مع اليومين الماضيين وضرب الحافله ومنع يعني
دخول مساعدات تابعة لبرنامج الغذاء العالمي وقتل ስለዚህ አሁን ላይ ሳውዲ በተለይ ደግሞ በዚህ ባለፉት 2-3 ቀናቶች ላይ የእርዳታ ስራ በስነ ስርዓቱ እንዲፈጸም በማያደርጉ ላይ በህዝብ ላይ እንደዚሁ ያነጣጠሩ የሆኑ የተለያዩ ግፎችን የሚሰሩ አካሎችን በመቃወም ላይ ነው ያለችው። كل هذه الأمور بدأت تشكر على حساب الآخرين. هذا أنا أعتقد هو الذي جعل الخطاب. ስለዚህ ሁሉም የመንግስት አካል ነኝ ብሎ የሚለው የሐሚቲም ሆነ አልቡርሃን በህዝብ ላይ ነው የሚጫወቱት እና በህዝብ ሂሳብ ላይ ወይም በህዝብ ንብረት ላይ በህዝብ ጥቅም ላይ ነው ተረማምደው ይሄ ሁሉ ጦር የሚሰብቁት። السعودي أو البيان السعودي ربما غاضب بعض الشيء لأن الموضوع في الحقيقة في السودان تجاوز حدوده وأصبح يضر بالناس بشكل مباشر دون اعتبار لهذه المعاني. ስለዚህ በእኛ በኩል ምናልባት ለየት ያለ ለውጥ ያለው አሁን ላይ ያለው የወታደሮቹ በዛም በዚህም የእርስ በርስ መጠላለፍ ወይም መገዳደል በህዝብ ላይ ከሚጠበቀው በላይ የበለጠ ግፍ እየፈጸመ ስለሆነ ነው እና ጩኸቷ ጨምሯል የሳውዲ ነው የሚሉት። الشيء الآخر يعني أنا أتوقع هذا رأيي الشخصي وليس تعليقي على البيان. الأطراف السودانية وكما استمعت أنا قبل قليل لسعادة الضيف اللي كان مع حضرتك يعني الأطراف السودانية هي يعني ليس لها عمل حقيقة أو توجه أو تفكير حقيقي لتجنيب الناس هذا الصداع أو هذا. ሌላው የሱዳን ፓርቲነን ተቋሚነን ወይም ደጋፊነን የሚሉ አካሎች መፍትሄ የላቸውም። አሁን ራሱ እዚህ አብሮ ተወያይ ሆኖ የመጣው ሱዳኒን በመናይበት ወቅት አንዱን ደግፎ የማራገብ እንጂ እንዴት የማስታረቅ ስራ እንሰራለን የሚል እሳቤ ያላቸው በጣም ጥቂቶች ናቸው። الموت المجاني كل ما لديهم هو شيطنة الطرف الآخر. ስለዚህ ሁል ጊዜ አንዱን ሰይጣን አድርጎ መሳል ብቻ ነው የነሱ ልዩ ስራ እንጂ እንዴት ጦርነቱ ይቆማል ወይም ሁለቱንም እንዴት እጃቸውን መያዝ ይቻላል ወደሚለው የሚያስቡ አይደሉም። سريع فعل الجيش فعل والناس في الحقيقة لديهم ሁል ጊዜ مشكلة. እነሳሉ እነዛ እና ሐሚቲ እንዲሰራ እነዚህ ደግሞ ወታደሮቹ እንዲሰራ ነው። المشكلة هي أنهم يموتون ويهجرون ويمنع عنهم الغذاء والدواء. هذه هي ነገር ግን የሚያሳዝነው ህዝቡ ነው። ህዝቡ ይሞታል፣ ህዝቡ ይሰደዳል፣ ህዝቡ መድኃኒትም ሆነ ምግብ እንዳይደርሰው ከተለያዩ የእርዳታ ድርጅቶች የመጡት ይታገዳል። إشكالية. سعادة السفير وزير الخارجية السوداني أنا أحييه وأبارك له بالمنصب الجديد وهو ربما رابع أو خامس وزير خارجية سوداني في الفترة الأخيرة يعني من بعد الثورة. አዲሱ የውጭ ጉዳይ ሚኒስትር እንኳን ለዚያ በቃህ ለዋለው ግን አምስተኛ ነው ስድስተኛ ነው ጦርነቱ ከጀመረ በኋላ ሱዳን የውጭ ጉዳይ ሚኒስትር ስትቀያየር ማለት ነው በ3 አመት ውስጥ من بعد انطلاق الصراع في السودان هو تحدث عن خيار الشعب السوداني. أنا مع احترامي للرجل في الحقيقة الشعب السوداني ليس له خيار. الخيار في الحقيقة هي لمن يمسكون بزمام الأمور ومن يتصارعون على السلطة اليوم. هذه وجهة نظري. አሁን ላይ ተወያይ ነኝ ብሎ የቀረበው ያው ይሄ የውጭ ጉዳይ ሚኒስትሩ ነው መሰለኝ የሱዳን ህዝብ ምርጫ ሊከበር ይገባል ይላል። ህዝቡ የታለ መጀመሪያ? ስለዚህ አሁን ላይ ህዝቡ የሚሰማበትን መድረክ መጀመሪያው ነው አልፈጠራቸውም። ስለዚህ አሁን ላይ ምርጫው ያለው ኃይል ባለውና መሳሪያ በተሸከመው ኃይል ነው። ስለዚህ እነሱ አቆመው ነው ከዛ በኋላ ለህዝብ ምን ትመርጣለህ የሚሉት